ወደ አንጣልኝ የምለው ይው ነገሩን ቆይ ተራ በተራ እንናገር። ልጄ ግን ሞቷል። ተቤትም አንኳክቶ እኔ ነኝ ብሎ ተቤት የወሰደውም ጌታሁን ካሳ ጋራ ቆይ ጌታሁን ካሳ ጋራ ያወጣው ይኸው ባለ ነጭ ባሬጣው ስም ደግሞ ይዞርብኛል። እኔ ደግሞ አልችልም። ማነው ስም? ደግፍ አበጋዝ ማሞ የሚባለው። ደግፌ ደግሞ ጠመንጃውን ይዞ ደቅኖ በራፌ ላይ ቆሞ ነበር። በቀዳዳ ሳየው ራሱ ብዙዎች ናቸው ያውቃሉ። ይው ሲገረፍ ልጄ ምን እንደደረሰበት ምን እንደሆነ ህዝቡ የ14ም ቀበሌ ሆነ ምን 14 ቀበሌ ጠቅላላ ቀበሌው ልጄን ያውቃል። በማያውቀው ነገር ልጄ ቅንጣት ያህል ጥፋት የለውም። እሱ ጥፋት 5ቱን ሰዎች አስገደልክ ከሌ ይገደል ከሌ ዳም ብለህ አንተ ራስህ አውቀሃለሁ። ዛሬ ጊዜ አግኝቼ ልንገርህ ከ5ቱ ውስጥ 2 የኔ ናቸው። ልንገርህ እኛ የምንፈልገው እጣቸዋቸው አግኝተን እዚህ ጋር ነው ልትሉ ነው። ከእናንተ ምንም አይፈልግም። ከእናንተ ምን አብረናችሁ ኖረን የለም ስንበላ ስንጠጣ አብረን እኮ ያለ ነው። አሁን የምንፈልገው እነሱን የጣላችሁበትን ቦታ እዚህ ጋር ነው የጣልናቸው። በሉና አሳዩን፣ አፈሩን እንየው። ይሄን ነው የምፈልገው ከሁሉም። አንተ ራስህ ዋና ጸሐፊ ነህ። ይሄ ከላይ ገደል ከላይ ይቅር ብለህ ያልክ ነው። 70 ምናምን ሰዎች እኮ አሉ የዳኑ። አሁን ፈርተው እናንተ ተናገሪ ቀለም ፈርተው ነው ተናገሪ ቀለም አውጪ። አንደኛው አቶ ፈለቀ ግብረ አበሬ ነች ብለዋል መባሉን ስለሰማው ዛሬ እንድትናገሩ ነው የምንፈልገው ከናንተ። ሌላ ነገር አንፈልግም። ሐቁን እንድትነግሩን ብቻ ነው። ስለናንተ ቅሬታ፣ ስለናንተ ስላላችሁ ሽኩቻ፣ ስለናንተ ስላላችሁ ስልጣን እንድታስረዱን አይደለም እዚህ የቀረብ ነው። ንገሩን። 13 አመት ተጫውታችኋል። 14 አመታቸው ሳምንት የዛሬ ሳምንት 14 አመት ነው። አባቴና ወንድሜ 14 አመት የት እንደገቡ አላውቅም። እውነቱን ብቻ ንገሩን። እውነት እናንተ አሁን እስቲ ዞር ብላችሁ ጭንቅላታችሁን አሰሩት። እስከ ዛሬ ተጫወታችሁ በሰው ነፍስ። ምንም እኮ ነገር እንዴት ምን አይነት ሰይጣን እንዳደረባችሁ አላውቅም። እውነቱን ብቻ ንገሩን። አላውቅም። ያም ተነስቶ አላውቅም። እኔ እንዲህ ነኝ። ስላንተ ምንነት አይደለም፣ ያንተን ስልጣን ደጅ ለመጽናት አይደለም። አሁን የምንጠይቅህ እውነቱን ነው። እውነቱን ብቻ ተናገሩልን። 25 ሰው አንዱ ውሻ እንኳን ከቤት ሲወጣ ይታወቃል፣ የት እንደገባ ይፈለጋል። እናንተ ግን 25 ዝንብ እንኳን የገደላችሁ አልመሰላችሁም። የት እንደደረሱ ንገሩን። ከሌሉ የሉም። ቁርጣችንን እንወቀው። ከታሰሩበት ተሰውረው ወደ ልማቱ ቦታ ሄደዋል ተብለው እስካሁን ያልተገኙት 25 ወጣቶችና ሌሎችንም ታሳሪዎች ይገርፍ የነበረው አቶ አለማየሁ አሰፋ ስለ ሁኔታው እንዲህ አስረድተዋል። በ1969 ዓመተ ምህረት ሐምሌ